ሃይ ጋይስ እንዴት ናችሁ? ከዚህ በፊት ኖሽን ላይ ትሬዶችን ጆርናል ማድረግ እንደጀመርኩኝ ነግሬያችሁ ነበረ። በዛሬ ቪዲዮ ላይ እናንተም ኖሽንን በመጠቀም እንዴት ጆርናል ማድረግ እንደምትችሉ አሳያችኋለሁ። ሌትስ ጎ። ኦኬ ጋይስ እዚህ ጋር እንደምታዩት ይሄ ለቴስት ያዘጋጀሁት የትሬዲንግ ጆርናል ነው። እዚህ ጋር እንደምታዩት በሊስት ፎርማት የምትፈልጓቸውን ኢንፎርሜሽኖች ጆርናል ማድረግ ትችላላችሁ። ከፈለጋችሁ ደግሞ ልክ እንደዚህ በፒኤንኤል ቪው ማየት ትችላላችሁ። በካለንደር ቪው የምትፈልጓቸውን ኢንፎርሜሽኖች ብቻ እዚህ ጋር እንዲመጡ አድርጋችሁ ማለት ነው። ይሄንን ቴምፕሌት እንዴት መስራት እንደምትችሉ ነው ማሳያችሁ። ይህን ስፔሲፊክ ቴምፕሌት የምትፈልጉት ከሆነ ደግሞ ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ። በራሳችሁ ግን ከስተማይዝ አድርጋችሁ የምትፈልጓቸውን ኢንፎርሜሽኖች ጀነራል ማድረግ እንድትችሉ እንዴት እንደዚህ አይነት ቴምፕሌት ክሬት ማድረግ እንደምትችሉ አሳያችኋለሁ ማለት ነው ስቴፕ ባይ ስቴፕ። መጀመሪያ ኖሽን ላይ ገብታችሁ ሬጅስተር ካደረጋችሁ በኋላ ሎጊን ስታደርጉ ይህንን ዌልካም ፔጅ ነው የምታዩት። ጥግ ላይ ትሄዱና አዲስ ፔጅ ክሬት ለማድረግ ጥግ ላይ ትሄዱና እዚህ ጋር እንደምታዩት ክሬት ኒው ፔጅ የሚላለ እሱ ጋር ሄዳችሁ አዲስ ፔጅ ክሬት ታደርጋላችሁ ማለት ነው። እዚህ ጋር መጀመሪያ ለፔጁ ታይትል እንሰጠዋለን። ትሬዲንግ ጆርናል 2026 ልክ እንደዚህ የምትፈልጉትን ለፔጁ ኔም ከጻፋችሁለት በኋላ you will hit ኢንተር ስትሉ እዚህ ጋር የምትፈልጉትን ዳታቤዝ ክሬት ማድረግ ትችላላችሁ ማለት ነው። አዲስ የምትፈልጉትን ቴብል ክሬት ማድረግ ትችላላችሁ። ከፈለጋችሁ እዚህ ጋር ስላሽ አድርጋችሁ መጻፍ ትችላላችሁ ኮማንዱን፣ ወይም ደግሞ እዚህ ታች ወርዳችሁ እዚህ ጋር ዳታቤዝ የሚለውን መንካት ትችላላችሁ። ኮማንዱን ጽፌ ላሳያችሁ። ስላሽ ዳታቤዝ ስላሽ ዳታቤዝ ብላችሁ ስትጽፉ እዚህ ጋር ብዙ ኦፕሽን ይመጣላቸዋል። ቅድም ያሳያችሁ ቴምፕሌት ላይ የመጀመሪያውን ቴብል ቪው ክሬት ለማድረግ ወይም በሊስት ቪው ያለውን ክሬት ለማድረግ ቴብል ቪው የሚለውን ዳታቤዝ ነው ማለት ነው የምትነኩት። እዚህ ጋር እንደምታዩት አዲስ የዳታቤዝ ቴብል ክሬት ያደርግላቸዋል። አሁን የምንፈልጋቸውን ጆርናል ማድረግ የምንፈልጋቸውን ፕሮፐርቲዎች እናስገባለን። የመጀመሪያው ላይ ያው ፔሩን ወይም ትሬድ የምታደርጉትን ፔር ማስገባት ትችላላችሁ። ዊል ኮል ኢት ፔር ብለን እንጽፋለን የመጀመሪያውን ፕሮፐርቲ። ሁለተኛው ላይ ለምሳሌ ማስገባት የምትፈልጉት ዴት ከሆነ ዩል ራይት ዴት። እዚህ ጋር የምትጽፉትን ፕሮፐርቲ ታይፑን እዛው ኢን ዘ ሚን ታይም መምረጥ ትችላላችሁ። ለምሳሌ አሁን እኔ ዴት ብዬ ስጽፍ እዚህ ጋር ዴት የሚለውን ታይፕ እመርጣለሁ ማለት ነው። አውቶማቲክሊ እዚህ ጋር ስመጣ ዴት እንዲያስመርጠኝ ማለት ነው። ሶስተኛው ፕሮፐርቲ ለምሳሌ ሌትስ ሴይ ሴሽን ከሆነ ጆርናል ማድረግ የምትፈልጉት ዩል ራይት የፕሮፐርቲውን ስም፣ የምትፈልጉትን ፕሮፐርቲ ስም ትጽፋላችሁ። ከዛ በኋላ የምትፈልጉትን የፕሮፐርቲውን ታይፕ ደግሞ ትመርጣላችሁ ማለት ነው። ለምሳሌ ሴሽን ስል እኔ 2 ሴሽን እንዲያስመርጠኝ ከሆነ የምፈልገው እዚህ ጋር የምሰጠው ታይፕ ሰሌክት የሚለውን ይሆናል ማለት ነው። ሰሌክት የሚለውን ትነካላችሁ። ከዛ በኋላ የምትፈልጉትን ኦፕሽኖች ደግሞ ሰሌክት የምታደርጓቸውን ኦፕሽኖች ለማስገባት ተመልሳችሁ ከወጣችሁ በኋላ ይሄን ከላይ ያለውን አንድ ጊዜ ክሊክ ስታደርጉት እሱን ኤዲት የምታደርጉበት ነገር ይከፍትላቸዋል። ኤዲት ፕሮፐርቲስ የሚለው ጋር ትሄዱና ዩል አድ ኦፕሽን ማለት ነው። እዚህ ጋር ሄዳችሁ ለምሳሌ ሴሽኑ ኒውዮርክ ሴሽን ከሆነ ስሙን ጽፋላችሁ። ስጨርሱ ዩል ሂት ኢንተር የምትፈልጓቸውን ኦፕሽኖች ታስገባላችሁ ማለት ነው። ይህንን የጻፋችሁትን ሊስት ከለር መቀየር ወይም በደንብ ከስተማይዝ ማድረግ ከፈለጋችሁ ጀስት ከጎን ያለችዋን በተን ትነኩታላችሁ። ከዛ የምትፈልጉትን ከለር ያስመርጣቸዋል ማለት ነው። ኢፍ ዩ ዋንት ፐርፕል ኦር የፈለጋችሁትን ነገር ከስተማይዝ ማድረግ ትችላላችሁ። ስጨርሱ ውጭ ላይ ያለው ቦታ ላይ ጀስት ክሊክ። ከዛ በኋላ ሌላ ፕሮፐርቲስ ለምሳሌ መጽሐፍ የምትፈልጉት እየገባችሁ ያለውን ባያስ ከሆነ ዩል ራይት ባያስ። ከዛ የምትፈልጉትን ታይፕ ቅድም እንዳደረጋችሁ ትመርጣላችሁ። ለምሳሌ ሰሌክት ከሆነ ድጋሚ ከነካችሁት በኋላ ኤዲት ፕሮፐርቲስ ብላችሁ የምትፈልጉትን ኦፕሽን ትጨምራላችሁ። ለምሳሌ ሴል ኦር ባይ you'll just hit enter። እንዳልኳችሁ ከለሩን ከስተማይዝ ማድረግ ትችላላችሁ ማለት ነው። ስፔሲፊክ ኦፕሽኑ ለምሳሌ ባይ if you want to make it green ከስተማይዝ ማድረግ ትችላላችሁ ከለሩን።
ሌላ ፕሮፐርቲ የምትፈልጉትን ምን ያህል ብር ፐር ትሬድ ሪስክ አረጋችሁ የሚለውን መጽሐፍ ከፈለጋችሁ ሪስክ ያደረጋችሁትን አማውንት ለምሳሌ ምን ሊሆን ይችላል? እዚህ ጋር ቁጥር ከሆነ የምታስገቡት ለምሳሌ በዶላር አማውንት ከሆነ የምታስገቡት ስሙን ከጻፋችሁ በኋላ ፕሮፐርቲ ታይፑን ነምበር ትሉታላችሁ። ደግሞ ስፔሲፊክሊ ቁጥሩ ደግሞ በዶላር እንዲያስቀምጥላችሁ ከሆነ የምትፈልጉት ተመልሳችሁ ከወጣችሁ በኋላ ኤዲት ፕሮፐርቲስ ብላችሁ የነምበሩ ፎርማት ወደ ዶላር ትቀይሩታላችሁ ማለት ነው። ሰው የምትጽፉትን አማውንት በዶላር ያስቀምጥላችኋል። እዚህ ጋር እንደምታዩት እያንዳንዱን የምትፈልጉትን ስፔስ ማጥበብ ትችላላችሁ። እንደዚህ ማስተካከል ትችላላችሁ ቴብሉን። ሌላ ፕሮፐርቲ ለምሳሌ ኮንፍሉዌንስ ሊስታችሁን ከሆነ ማስገባት የምትፈልጉት ኮንፍሉዌንስ። እዚህ ጋር የፕሮፐርቲውን ስም ከጻፋችሁ በኋላ የምትፈልጉትን አይነት ታይፕ ሰሌክት ታደርጋላችሁ። ኮንፍሉዌንስ ስትጽፉ ኖርማሊ በቴክስት መጻፍ የምትፈልጉ ከሆነ ቴክስት የሚለውን ኦፕሽን መጠቀም ትችላላችሁ። ወይም ደግሞ ብዙ ኮንፍሉዌንስ ሊስት ሰሌክት ማድረግ የምትፈልጉ ከሆነ ደግሞ እዚህ ጋር መልቲ ሰሌክት የሚለውን ነገር ትነኩታላችሁ ማለት ነው። ደን እሱን ታይፕ ከመረጣችሁ በኋላ ስፔሲፊክ ኦፕሽኖችን ደግሞ ማስገባት ከፈልጋችሁ እንደቅድሙ ዩ ጀስት ሲምፕሊ ክሊክ እዚህ ፕሮፐርቲው ላይ ክሊክ ታደርጋላችሁ። ደን ኤዲት ፕሮፐርቲስ ብላችሁ የምትፈልጉትን ኦፕሽን ታስገባላችሁ። ለምሳሌ አሴ ኮንፍሉዌንስ የምትጠቀሟቸው ለእናንተ ስፔሲፊክ ትሬድ ለእናንተ ስፔሲፊክ ሴታፕ የምትጠቀሙት ኮንፍሉዌንስ ካለ እዚህ ጋር እንደ ኦፕሽን ታስገባላችሁ። ሁልጊዜም ደጋግማችሁ ከምትጽፉት ሰሌክት በምታደርጉት ኦፕሽን ቢሆን ሞር ኮንቪኒየንት ይሆናል ብዬ አስባለሁ። ሌትስ ሴይ ፎር አወር ብሬክ ኦፍ ስትራክቸር ከሆነ ልክ እንደዚህ ፎር አወር ብሬክ ኦፍ ስትራክቸር ከሆነ ጀስት ሲምፕሊ ክሊክ ዩል አድ ሌላ ኮንፍሉዌንስ ደግሞ ለምሳሌ ኢንጋልፊንግ ካንድልስቲክ ከሆነ ዋቴቨር እዚህ ጋር የምትፈልጉትን መጻፍ ትችላላችሁ። ጀስት ለማሳየት ነው። ለምሳሌ ፌር ቫሊዩ ጋፕ ከሆነ የምታዩት ኤኒቲንግ የምታያቸውን ነገሮች እንደ ኮንፍሉዌንስ የምትጠቀሟቸውን ነገሮች እዚህ ጋር ስፔሲፊክ አድርጋችሁ መጻፍ ትችላላችሁ። ስትጨርሱ እንዳልኳችሁ በከለር ከስተማይዝ ማድረግ ትችላላችሁ። ካልፈለጋችሁም ደግሞ እዚህ ጋር በዲፎልት ያሉትን ከለሮች መጠቀም ትችላላችሁ። ሌላ ፕሮፐርቲ ዩ ካን አድ ለምሳሌ አውትካም ኦፍ ትሬድ ለምሳሌ ዲድ ዩ ዊን ትሬድ ኦር ሉዝ ትሬድ የሚለውን አውትካም ላይ ከሆነ ማስቀመጥ የምትፈልጉት አውትካም። ይሄ የፕሮፐርቲውን ስም እናንተ እንደፈለጋችሁ መቀየር ትችላላችሁ። ጀስት ለእናንተ ለማሳየት ያህል ነው። አውትካም ብላችሁ ትጽፋላችሁ። እዚህ ጋር የምታስገቡት ዳታ ምን አይነት ዳታ ነው? ሰሌክት የምታደርጉት ነገር ነው? የሚጻፍ ነገር ነው? ኢዚት ስታተስ ኦር ኢዚት ዴት ምናምን የሚሉትን ነገሮች በራሳችሁ መምረጥ ትችላላችሁ። ለምሳሌ ፎር አውትካም ሰሌክትን ልመርጥ ትችላለሁ። ከዛ ከስተማይዝ ለማድረግ ዩ ጀስት ሲምፕሊ ክሊክ እዚህ ፕሮፐርቲው ላይ ኤንድ ደን ኤዲት ፕሮፐርቲስ ከዛ ዩ ዊል አድ ኦፕሽንስ ማለት ነው። ለምሳሌ ዊን ሊሆን ይችላል ትሬዱ ወይም ሉዝ ሊሆን ይችላል። እንደነገርኳችሁ ከለሩን ዩ ካን ከስተማይዝ ኢት። ዊን ስታደርጉ ዩ ካን ሜክ ኢት ግሪን፣ ሉዝ ስታደርጉ ዩ ካን ሜክ ኢት ሬድ። ፈለጋችሁትን መጠቀም ትችላላችሁ። ሌላኛው ፕሮፐርቲ ብዙዎቻችን የምናስገባው የፒኤንኤል ኢንፎርሜሽናችንን ነው። ፒኤንኤል ኢንፎርሜሽናችሁን ስታስገቡ በብዙ መልኩ ልታስገቡ ትችላላችሁ። ለምሳሌ በፐርሰንት ማስገባት የምትፈልጉ ከሆነ አሳያችኋለሁ። በዶላር አማውንት ማስቀመጥ የምትፈልጉ ከሆነም አሳያችኋለሁ። ወይም ሪስክ ቱ ሪዋርድ ሬሾውን ደግሞ ከጎን ማስቀመጥ የምትፈልጉ ከሆነ ኤኒ ሪዛልታችሁ የምታስቀምጡባቸው መንገዶች አሉ። ለምሳሌ ፒኤንኤል መጀመሪያ በዶላር ፎርማት እንስራ። በዶላር ለማስቀመጥ መጀመሪያ የምትመርጡት ታይፕ ቁጥር የሚለውን ነው፣ ነምበር የሚለውን ነው። ከዛ ኤዲት ፕሮፐርቲስ ብላችሁ የነምበሩን ፎርማት ወደ ዩኤስ ዶላር ትቀይሩታላችሁ ማለት ነው። ከዛ እዚህ ጋር የምታስቀምጡትን ኤኒ አማውንት በዶላር እንዲያስቀምጥላችሁ ታደርጉታላችሁ። ፒኤንኤላችሁን ለምሳሌ በፐርሰንት ከሆነ ማስቀመጥ የምትፈልጉት ፒኤንኤል ፐርሰንት በፐርሰንት ከሆነ ማየት የምትፈልጉት ፕሮፐርቲ ኔም ከጻፋችሁ በኋላ አሁንም የምትመርጡት ታይፕ ነምበር የሚለውን ይሆናል። ነምበርን ከመረጣችሁ በኋላ ዩል ጎ ቱ ኤዲት ፕሮፐርቲስ ደን የነምበርን ፎርማት ወደ ፐርሰንት ቀይሩታላችሁ ማለት ነው። ደን እዚህ ጋር የምታስቀምጡትን አማውንት በፐርሰንት ያስቀምጥላችኋል ማለት ነው። ሌላኛው ኖርማሊ ሪስክ ቱ ሪዋርድ ሬሾ
ማስቀመጥ የምትፈልጉ ከሆነ እኔ ዩዥዋሊ ሪከርድ ማድረግ የምፈልጋቸውን ዳታዎች ነው እዚህ ጋር እያስገባሁላችሁ ያለሁት። ሪስክ ቱ ሪዋርድ ሬሽዮ ማስገባት የምትፈልጉ ከሆነ ዩ ጀስት ሲምፕሊ ሰሌክት ቁጥር አድርጋችሁ ታስቀምጣላችሁ። የምትፈልጉትን ቁጥር ማስገባት ትችላላችሁ ማለት ነው። እንደን መጨረሻ ላይ አዲሽናል ኖት ስለ ትሬዳችሁ የነበራችሁን ኤክስፒሪየንስ በኖት መጨመር የምትፈልጉት ነገር ካለ አዲሽናል ነገር ማስገባት የምትፈልጉት ከሆነ ዩል ጀስት ኖት የምትል አንድ ፕሮፐርቲ ክሬት ታደርጋላችሁ። ውስጡ የምትጽፉት ያው እናንተ በቴክስት ፎርማት ስለሆነ የምትጽፉት ቴክስት የሚለውን ትመርጣላችሁ። ሰፋ ያለ ቦታ ይኖራቸዋል ማለት ነው ስለ ትሬዳችሁ የምትጽፉበት። እንደን የመጨረሻው ያው የትሬዳችሁን ስክሪንሾት የምናስገባበት ሴክሽን ነው። ለዚህኛው አውል ሴይ ኔም ስክሪንሾት የምትፈልጉትን ስም ትሰጡታላችሁ። ከፈለጋችሁ ፒክቸር ማለት ስላላችሁ ዋቴቨር የፈለጋችሁትን ስም ታስገባላችሁ። ለሱ ግን የፕሮፐርቲውን ታይፕ ፋይል ኤን ሚዲያ እናደርገዋለን ማለት ነው። ከቻርታችን ላይ ስክሪንሾት ያደረግነውን ፋይል እዚህ ጋር ስንመጣ ለማስገባት እንዲረዳን ማለት ነው። እነዚህን ነው እኔ የጻፍኩትኝ። እናንተ ግን የምትፈልጉትን ላይክ ሪከርድ ማድረግ የምትፈልጉትን ማሻሻል የምትፈልጉትን ነገሮች የምትፈልጉትን ፕሮፐርቲ እዚህ ጋር እችን ፕላስ ሳይን እየነካችሁ ዩ ካን አድ ኤኒ ፕሮፐርቲ ቅድም እንዳሳየዋችሁ የምትፈልጉትን ታይፕ እያደረጋችሁ ጆርናል በምታደርጉበት ሰዓት ቀላል እንዲሆን ያደርጋል ማለት ነው። ለምሳሌ ኢንፎርሜሽኑን ታዲያ እንዴት ነው የምናስገባው ከስር ካላችሁኝ፣ ይሄ ጀስት ቴምፕሌቱን ከላይ ታይትሉን የሰራችሁት እዚህ ጋር ትመጡና ዩ ካን ታይፕ ለምሳሌ አንደር ፔር ከሚለው ስር ሌትስ ሴይ ኤክስኤዩ ዩኤስዲ ለምሳሌ እንደዚህ ፔር የምትፈልጉትን ፔር ማስቀመጥ ትችላላችሁ። ደን ትሬድ ያደረጋችሁበትን ዴት እዚህ ጋር ጀስት ባዶ ቦታ ላይ ስትነኩት ራሱ የካላንደር ቪው ይከፍትላቸዋል። ለምን እዚች ጋር የሰጠናትን ፕሮፐርቲ ታይፑን ካላንደር ብለን ስለመረጥም ማለት ነው። ኤኒ ለምሳሌ 27 ከሆነ ትሬድ የወሰዳችሁት በ27 ሰሌክት ያደርግላቸዋል። ያንን ትሬድ የወሰዳችሁበትን ሴሽን ሪከርድ ማድረግ ከፈለጋችሁ ዩል ሰሌክት ቅድም ስላስገባን ኦፕሽኑን እዚህ ጋር ቀጥታ መታችሁ የምትፈልጉትን ሴሽን እንትን ማድረግ ትችላለች መምረጥ ትችላላችሁ። ሌላኛው የትሬዱ ባያዝ ምን ነበር ባይን ያደረጋችሁት ወይስ ሴል ያደረጋችሁት የሚለውን ዩ ካን ሲምፕሊ መጻፍ አይጠበቅባችሁም ኦልሬዲ ኦፕሽኑን ስላስገባን ማለት ነው። ሌላኛው እዚህ ጋር ሪስክ ያደረግኩት አማውንት ስንት ነው? ለምሳሌ $1000 ከሆነ ሪስክ ያደረጋችሁት በዛ ትሬድ ዩል ጀስት ሂት $1000 ማለት ነው። $1000 ብላችሁ ትጽፋላችሁ። እንደን ዩል ክሊክ ኢንተር ራሱ በዶላር ፎርማት ያስቀምጥላችኋል ማለት ነው። የዚህኛውን ታይፕ በዩኤስዲ ፎርማት ስላስቀመጥ ነው ማለት ነው። ሌላኛው ኮንፍለንስ ሊስት ነው። ይሄንን ትሬድ ስትገቡ ምን ምን ነገሮች አይታችሁ ነው እንደ ኮንፍለንስ የገባችሁት የሚለውን ነገር እሱን ሪማይንድ እያደረጋችሁ መጻፍ የምትፈልጉ ከሆነ እዚህ ውስጥ ሊስት ካደረጋችሁት ኦፕሽኖች ውስጥ ስፔሲፊክሊ ለዚህ ትሬድ ያያችሁትን ነገር ሰሌክት አድርጋላችሁ። የወሰዳችሁትን ኤኒቲንግ የእናንተን ኢንፎርሜሽን ብላችሁ የምታስቡትን ቀድማችሁ ፊድ ታደርጉትና ከዚህ ጋር ዩል ሲምፕሊ ታስገቡታላችሁ ማለት ነው። እንደ ሊስት መጻፍ አይጠበቅባችሁም። ሌላኛው አውትካም ነው። እዚህ ስፔሲፊክ ትሬድ ላይ ዲጂ ሉዝ ዲጂ ዊን የሚለውን ነገር ታስገባላችሁ። ፒኤንኤል ላይ ቅድም እንዳልኳችሁ በዶላር ከሆነ ለምሳሌ ሌትስ ሴይ $2000 ከሆነ ያገኛችሁት በዛ ትሬድ ዩ ዊል ኢንተር ጀስት አማውንት ብቻ ነው የምታስገቡት። ደን ኢንተር ስትሉት ራሱ በብር ፎርማት ያስቀምጥላችኋል። ሌላኛው በፐርሰንት ከሆነ ማግኘት የምትፈልጉት ዩል ካልኩሌት እናንተ ይህንን በፐርሰንት ቀይራላችሁ ከአካውንታችሁ ባላንስ ጋር በፐርሰንት ቀይሩታላችሁ። ያገኛችሁት ሌትስ ሴይ 100% ከሆነ ወይ 80% ከሆነ 10%ም ከሆነ ዩል ጀስት ኢንተር ያንን አማውንት ራሱ በፐርሰንት ቀይሮ ያስቀምጥላችኋል ማለት ነው። ራሱ ፐርሰንቱን ካልኩሌት አያደርግላችሁም፣ ምክንያቱም የእናንተን አካውንት ባላንስ ማየት ይኖርበታል። ጀስት ቁጥሩን በፐርሰንት ፎርማት እንዲቀመጥ ብቻ ሌላ ቦታ ካልኩሌት ታደርጉትና እዚህ ጋር ቁጥሩን ስታስገቡለት ወደ ፐርሰንት ይቀይረዋል ማለት ነው። ሌላኛው እኔ ፐርሰናሊ ሪከርድ ማድረግ የምፈልገው ነገር የሪስክ ቱ ሪዋርድ ሬሾ ነው። ብዙ ጊዜ ትሬዴን ቶሎ ክሎዝ ስለማደርግና አይ ዋንት ይሄንን ሪከርድ ማድረግ እፈልጋለሁ። እያንዳንዱ ትሬድ ላይ ምን ያህል እንዳሻሻልኩኝ ምን ያህል ሪስክ ቱ ሪዋርድ እንደነበረው ትሬዴ
ፐርሰናሊ ማየት ፈልጋለሁ፣ ለዛ ነው የጨመርኩት። ሶ እሱን ሪከርድ ማድረግ የምትፈልጉ ከሆነ ሌትስ ሴይ 1 to 2 ከሆነ ዩ ጀስት ሂት 2 ወይም በፖይንትም ከሆነ የፈለጋችሁትን ትጽፋላችሁ ምን ያህል ሪስቶር ወርድ እንዳገኛችሁ ማለት ነው። ሌላኛው በጣም ኢምፖርታንት ነገር ያው ጆርናል ስታደርጉ እዚህ ጋር ስለ ትሬዱ የነበራችሁን ኤክስፒሪየንስ መጻፍ ነው። ስፔሲፊክ የነበራችሁ ቢሄቪየር ሊሆን ይችላል። ኢንትሪ ላይ ስትገቡ ወይም ትሬዱን በአጠቃላይ ያያችሁበትን መንገድ ሊሆን ይችላል። ኤኒቲንግ እንደ ኖት አዲሽናል ኖት መጻፍ ከፈለጋችሁ እዚህ ጋር የምትፈልጓቸውን ኢንፎርሜሽኖች መጻፍ ትችላላችሁ ማለት ነው አዘ ቴክስት ፎርማት። ሌላኛው ትሬዱን ስክሪንሻት አድርጎ ማስቀመጥ ነው። እሱን ስክሪንሻት አድርጋችሁ ኮምፒውተራችሁ ላይ ካስቀመጣችሁ በኋላ እዚህ ጋር ስትመጡ ፋይሉን እንድትመርጡ ያደርጋቸዋል። ዩ ዊል ጀስት ቹዝ ዘ ፋይል። ፎር ኤግዛምፕል እኔ ትላንት የወሰድኩትን ትሬድ እንደዚህ ያስገባላችሁ። እዚህ ጋር እንደዚህ እንደምታዩት ፒክቸሩን ያስቀምጥላቸዋል ማለት ነው። ይሄኛው በሊስት ፎርማት ያልኳችሁ ነው። ኔክስት ታይምም ሌላ ትሬድ ስታደርጉ ከስር እየመጣችሁ ኒው ፔጅ ብላችሁ የምትፈልጉትን ፔር ዴት ምናምን እየመረጣችሁ ማስገባት ትችላላችሁ። ይሄኛውን ዳታቤዝ እዚህ ጋር ስም እንሰጠዋለን። ለምሳሌ የ10,000 ቴንኬ አካውንት ሊሆን ይችላል ይሄ። የምትፈልጉትን የምትፈልጉትን ስም ትሰጡታላችሁ ለዚህ ስፔሲፊክ ቴብል ማለት ነው። በሊስት ቪው ያለውን በዚህ መልኩ መስራት ትችላላችሁ ቴምፕሌቱን። ልክ ይህንን ኢንፎርሜሽን አስገብታችሁ ስትጨርሱ በካላንደር ቪው ወይም ቅድም ባሳየዋችሁ በፒኤንኤል ቪው ለማድረግ ከዚህ ስር ከጎን ያለችውን ፕላስ አድ ኤ ኒው ቪው የምትላለች እዚህ ጋር እሱን ትነኩታላችሁ። ሁለተኛው ቪው በምን መልኩ እንዲሆን እንደምትፈልጉ ያስመርጣቸዋል። እሷን ስትነኩ ማድረግ የምንፈልገው በካላንደር ቪው ነው። ካላንደር የሚለውን ትነኩታላችሁ ማለት ነው። እንደምታዩት አዲሱን ቪው በካላንደር ይከፍትላቸዋል። እዚህ ጋር የምትፈልጉትን የቪው ኔም ማስገባት ትችላላችሁ። ለምሳሌ ፒኤንኤል ቪው ማለት ትችላላችሁ። የምትፈልጉትን ስም ማስገባት ትችላላችሁ ከዛኛው ዲፈረንሺየት ለማድረግ። ስትጨርሱ ዩል ጀስት ሂት ኢንተር ትላላችሁ። እንደምታዩት እዚህ ጋር ፒኤንኤል ቪው ብለው ቀይሮላቸዋል። ስፔሲፊክሊ እዚህ እያንዳንዱ ቦክስ ላይ የሚመጣውን ኢንፎርሜሽን ካላንደሩ ላይ ማየት የምትፈልጉትን ኢንፎርሜሽን ከስተማይዝ ለማድረግ ከጎን እዚህ ጋር እንደምታዩት ፕሮፐርቲ ቪዚቢሊቲ የሚል አለ። እሱን ትነኩታላችሁ። እዚህ ጋር ቅድም ሊስት ቪው ላይ ሊስት አድርገን ያየነው ቪው ላይ ያስገባናቸው ዳታዎች በሙሉ ይመጣሉ። ካለንደሩ ላይ ማየት የምትፈልጉትን ነገር ትመርጣላችሁ ከዚህ ውስጥ ማለት ነው። ለምሳሌ ኢፍ ዩ ዋንት ሲ ዘ አውትካም ዘ ፒኤንኤል ኢንፎርሜሽን፣ ሌላም የምትፈልጉት በፐርሰንትም ከሆነ የምትፈልጉት ለምሳሌ ፐርሰንቱን ማስገባት ትችላላችሁ እዚህ ጋር እንደምታዩት። ካልፈለጋችሁም ደግሞ ቀጥታ እዚህ ጋር መታችሁ ማጥፋት ትችላላችሁ ማለት ነው። እዚህ ጋር ፔሩን አውትካም ምን እንደነበር እና ምን ያህል ገንዘብ እንዳገኛችሁ በዶላር ፎርማት መምረጥ ትችላላችሁ ከፕሮፐርቲዎች ውስጥ ማለት ነው። ሌላኛው ነገር ስፔሲፊክ እነዚህን ቦክሶች ከለር ማድረግ ከፈለጋችሁ እዚህ ጋር ትመጡና ኮንዲሽናል ከለር የሚላለ ኒው ከለር ሴቲንግስ፣ ለምሳሌ ፒኤንኤል ስለሆነ የምናስገባው ፒኤንኤል ባክግራውንዱን ግሪን ማድረግ ትችላላችሁ። ወይም ሌላ መርጣችሁ ፒኤንኤል ከለሩን ሬድ ማለት ትችላላችሁ። ሌላ ጊዜ ስትጠቀሙ መምረጥ ትችላላችሁ እነዚህን ኮንዲሽናል ከለርስ ማለት ነው። ይሄንን ይመስላል። እዚህ ጋር ስሙን እንቀይረው። ይሄ የመጀመሪያውን ሊስት ቪው እንለዋለን። እዚህ ጋር እንደምታዩት ያው በሊስት ፎርማት ቅድም ያስገባናቸው ኢንፎርሜሽኖች በሙሉ አሉ። ወደ ፒኤንኤል ቪው ደግሞ መሄድ ስትፈልጉ እዚህ ጋር ከጎን ያለችዋን ትመርጡታላችሁ። እዚህ ጋር በዛ ስፔሲፊክ ዴት ላይ ያላችሁን ኢንፎርሜሽን እንደዚህ አድርገው ያመጣላችኋል ፒኤንኤላችሁን ማለት ነው። ክሬት ያደረጋችሁትን ፔጅ ኦልሬዲ በዚህኛው ኦን ደ ሌፍት ሳይድ ማየት ትችላላችሁ። ክሬት የምታደርጓቸውን ቴብሎች፣ ጆርናሎች ለተለያየ አካውንት ክሬት ማድረግ ከፈለጋችሁ እዚህ ጋር ያመጣላችኋል ክሬት ያደረጋችሁትን ፔጅ። ከሱ ውስጥ ሰሌክት እያደረጋችሁ የምትፈልጉትን ጆርናል
መርጣችሁ እዛ ላይ መጻፍ ትችላላችሁ። ሰው ይሄንን ይመስላል። እንዳያችሁት ኖሽን ላይ ትሬዳችሁን ጆርናል ማድረግ በጣም ቀላል ነው። ሁልጊዜም በራሳችሁ እየጻፋችሁ ጆርናል ከምታደርጉ እንደዚህ ኦልሬዲ ፕሪሴት የተደረጉ ነገሮችን በመጠቀም የሚወስድባችሁን ጊዜ ማቅለል ትችላላችሁ። እኔ ኤግዛክት የምጠቀመውን ደግሞ የኖሽን ቴምፕሌት ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን። ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እስከ መጨረሻው ስላያችሁ ቴንኪዩ ባይ